እህቴ ከጀርባሽ ቆሞ ያወሩ ወይም ደግሞ ከደሃ ቤተሰቦች የመጣ ወንድ የተገኘ ወንድ መጀንጀንም መጀናጀንም አይችልም። ባህርዳር ዓለም አቀፍ ስታዲየም ነገ ከነገ ወዲያ ፍላጎታችን ስማ፣ ፕራክቲስም አልፏል፣ ቲዮሪም አልፏል። አንተ ኢንተርቪው ላይ ብቻ ትጥልልኛለህ። ሰላም ፋሚሊያንስ እንዴት ናችሁ? ዩቲዩብ ቤተሰብ እኔ ደህና ነኝ፣ እናንተም ደህና እንደምትሆኑ ተስፋ በማድረግ እንኳን ወደ ቻናሌ በፍቅር በሰላም በደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቤተሰብ በመሆን ሰብስክራይብ የምትለዋን በተን ጠቅ በማድረግ ቻናሉን ቤተሰብ ይሁኑ። ዛሬ በሚያስተማሪ በሆኑ ቪዲዮዎችንና እጅግ በጣም ፈታ ዘና በሚያደርጉ ቪዲዮዎችን ከች ብለናል። ወደ ቪዲዮ አንድ ቆፋይ በውስጣህ የሌለበት ውጭ ሆና ትፈክራለች። ቅንየይ 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 እኔ ነኝ ጎጃ ቶዱስ 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 እህቴ ከጀርባሽ ቆሞ ያወሩብሻል። ፍሽባቸው። አይ በርተሽ ፍሽባች አንተ ደመታ aujourd'hui aussi c'est un autre jour. Daïla. Le monde part en couille. Non. Ça dit ምን ነው የሚመክረህ አጣረብስ እንጀራ ምን ነው ጎዝጎዝ ብታረግበት እንጀራ ትንሽ እንጀራ ከስር ጎዝጎዝ አርግበት። ደሃ ወንድ ወይም ደግሞ ከደሃ ቤተሰቦች የመጣ ወንድ የተገኘ ወንድ መጀንጀንም መጀናጀንም አይችልም። ቅድመ ሁኔታዎች አሉት። ምንድነው ቅድመ ሁኔታዎቹ ማለት ነው? በድህነት ያሳደገችው እናቱን ወይም ደግሞ በድህነት ያሳደጉት እናትና አባቱን ምንም ሳይደግፍ ገና ልክ ስራ እንደያዘ ተንጠልጥሎ ዘሎ ማለት ነው መጥበስም መጀናጀንም ማብሰልም አይቻልም። ምንም ሳይበረክትላቸው ልክ ስራ እንደያዘ መጀንጀንም መጀናጀንም አይፈቀድለትም። ማንኛውም የኢትዮጵያ ሴት ገሆነ ልጅ ታወቃ ከመጀናጀኗ በፊት ይሄ ልጅ ለቤተሰቦቹ ምን አድርጓል ብላ ማየት አለባት። ስፔሻሊ ደሃ ቤተሰብ የመጣ ከሆነ ቤተሰቦቹ ምን አድርጎላቸዋል፣ ለእናትና አባቱ ምን አድርጎላቸዋል ብላ ሳታጣራ ወደ ፍቅር ግንኙነት ወደ ጅንጀና እንዳትገባ የኢትዮጵያ ሴቶች ማህበር ወስኗል። ምክንያቱም ከዛ ቤተሰቦቹን ሳይረዳ እሱ ወደ መረዳት ይገባል። ምክንያቱም በጣም ግራ ይገባዋል ማለት ነው። ስለዚህ የሴቶች ማህበር ከዚህ ቀን ጀምሮ ማለት ነው የኢትዮጵያ ሴቶች ማህበር ይሄንን ወስኗል ማለት ነው። ማንኛውም ኢትዮጵያ ውስጥ የምትገኝ ሴት ከደሃ ቤተሰብ የመጣ ቤተሰቦቹን የማይረዳ ላባቸውን ጠብ አድርገው ያሳደጉትን እናትና አባቱን ሳያግዝ ዘሎ ሴት ላይ መንጠልጠል እንዳይችል ተወስኗል። ስለዚህ የትኛውም ሴት ማንን እንደዚህ አይነት ወንድ ማቅረብም መጀንጀንም ፊት መስጠትም የለባትም። መጀመሪያ ቤተሰቡ መርዳት አለበት። ከአእምሮ ድህነት የኪስ ድህነት የብር ድህነት ይሻላል። ቢያንስ አንቺ አእምሮሽን ድህነት ሞልቶሻል። እንደዚህ አይነት አስተሳሰብም አለ። ከእንደዚህ አይነት አስተሳሰብ እንግዲህ ይሰውራል። ቆመሽ መቅረትሽ ነው በዚህ አይነት ሀሳብ። አንቺ ሲጀመር ለራስሽ ምን ሰርተሽ ነው ደሃ ወንድ ሀብታም ወንድ እና ቁጭ ብለሽ ጥሩ ግሩ ተላልጦ ያመጣው ብር ቁጭ ብለሽ አንቺ ቅንድብሽን ለመቀንደብ ነው? ዳንቺ አይነት የቀነጨረ አይምሮ ደግሞ ይቻላል። ቃሉ ቡቲክ እንግዲህ ዓለም ዋንጫን በእንደዚህ አይነት መልኩ ተቀብሎታል ማለት ነው። ፋብትን ነው አዲስ ስታይል። አልተቻለም። ከባድ ሰው ከቀን ወደ ቀን በቃ ሚዛኑ እየደፋ ነው ይሄ ሰውዬ። ይሄ ልጅ
አሁን ደግሞ ዓለም ዋንጫን እንግዲህ ፋብች ብሎ በዚህ አይነት መልኩ በሚያምር ዲዛይን እንግዲህ ተቀብለውታል ማለት ነው። ካሉ ኢሜጅ ሻረዳል ባህር ዳር ዓለም አቀፍ ስታዲየም ነገ ከነገ ወዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጥተው እንዲጫወቱ ነው ፍላጎታቸው። እንኳን ባየር ሙኒክ ሊመጣ ማንቸስተር ይቀርና እኔም በጣም እንደዚህ አይነት ሜዳ በመጀመሪያ ወጣት እንዲመች አድርጋችሁ ስሩት። ሜዳውም ኢንተርናሽናል በሆነ ኳሊቲው በጠበቀ በጆክ ቤት ላይ እንደፈሰሰ ውሃ በጆክ እና በባሊ እየተቀዳ እንደዚህ አይነት ምን አይነት እንትን እንዲጫወት ነው እዚህ ላይ አሁን ምንድነው አሁን ሸርተቴ እንድንጫወት ነው ወይስ ምንድነው? እስቲ በመጀመሪያ ኳሊቲውን የጠበቀ ሲዲም ይሰራና ከዛ በኋላ የማንቸስተሩም የባየር ሙኒክም ይመጣል። ስማ ፕራክቲስም አልፏል፣ ቲዮሪም አልፏል። አንተ ኢንተርቪው ላይ ብቻ ትጥልልኛለህ። አይንዬ አደራ ጎበዝ። ዛሬ አይንዬ ስራ ሊሰራ ነው። ምን ተገኝቶ ነው የምትደሳሰተው? ሳሚ የኤክስ ፍቅረኛ ስራ ሊቀጠር ኢንተርቪው ነው የቀረው። እጥለዋለሁ እኔ ወንድሜ ነህ አንተ ካንተ አይብስ። ለምን ቆይ ኢንተርቪው ከምጥለው ማለት ነው ካለፈ በኋላ ደስ ብሎት ሲወጣ መኪና እንዲገጨው ለምን አናረግ? እኔ ሰለሞን እኔ አንዳንዴ ግርም ይለኛል። እኔ ነኝ ሰይጣኑ፣ አንተ ነህ ሰይጣኑ። እሱም ብቻ ካይምሮ የበላቱን ታው ደህና ዋላችሁ። አይንዬ የት ነው ያለው? አባቴ እኔ የት ነው በእናትህ ነው ዛሬ አቆላመጥኩ። ምን ተገኘ እባክህ? ኧረ በእናትህ ደውልለት በነፍስ ይደርስልኝ። ያኪትትና ነገት እያስካልን ተዘጋጁ ቤተክርስቲያን እንሄዳለን እያለቻቸው ነበር። ሰበብ ፈልጉ ያስገርልኝ። ሰበብ ለምን ግን የወር አበባዋን አዛብተን ዛሬ አይመጣም? ከዛ ደግሞ ካልሆነ ደግሞ ሆድ ቁርጠት እንጨምርባትና ማለት ነው ትቀራለች ማለት ነው። እኔ እኮ ከአንተ መምጣት እኮ ትክክል ነህ እኮ ግን ከአንተ ወይ ተቀላቀለን እንካ ፈርምና ተቀላቀለን። እኛ ተስማማለህ? ኧረ አንተ ዛሬ እንኳን እንደው መስለቡን አቁም። ተጨንቃ ምን ላድርግ ስጨነቅ ብላ ነው የሚለኝ። ባለፈውም እንደዚህ የወር አበባ አጋጥሟት ሄዳ በረዝ ተሳልባን የተመለሰችው ትዝናና አታውቃትም። በእናትህ በቃ ካልሆነ ትያስካል ወር አበባ እንዲያዩ እናርጋ። አሮጊቷን ና እንካ ጦሬን ውሰድ። እኔ ሰለሞን ልሁን፣ አንተ ሰይጣኑ ና እንቀየር። ከእንደዚህ አይነት የተመታ ጓደኛ አለ። አንዳንድ እንደዚህ ግራ የተገባን ነው። ከእንደዚህ አይነት ይሰውረን። ጨራሽ ሸይጣኑን በልጦት ቁጭ አላለም። ታዲያም ትረዳሁ ተማሐሪው ስስልካ ዋይ አነኒ ሆኡ ሉዝኑ አተማሐጢነንካ አታበዩ ወጥሃን አይደም ለቀ አቤት አራችራራ ማህረት ታዚ ደሞ የተቀሪው ጎ ፋዘር በቃ የሌለ እንትን ነው። ራሳቸውን በራሳቸው አይታያቁም መሰለኝ። በቃ ተመስጧል የሌለ ማለት ነው። ረዥም እድሜና ጤና ይስጦት አባቢ። በብብቱ ጠረን ደፍቶ ሊገለን ነው፣ እባክህ ደውለህ ንገረው ይላሉ። ሰላም እንዴት ናችሁ? ማጋር ይደውል የሚለው ፕሮግራማችን ቀጥሏል። ውስጥ መስመር ላይ እንዲህ ተብሎ ተጽፎልኛል። ስምና የሚሰራበትን ቦታ ዘለዋል ወይ? በብብቱ ጠረን ደፍቶ ሊደፋን ነው፣ እባክህ ደውልና ንገርልን ወደ ገደለው ይላል። ይደውልለት የሚለውን እንሰማለን አንድ ላይ። እየጠራ ነው። ሄሎ፣ ጤና ይስጥልኝ። ሄሎ፣ ሰላም፣ እንዴት አመሸ? እግዚአብሔር ይመስገን። አሁን እሺ፣ ከወደ ገደለው ነው የምደውልልህ። ኦኬ፣ ወደ ገደለው ምንድነው? ወደ ገደለው የቲክቶክ አካውንት ነው። እሱን ተውና የስራ ባልደረቦች ስልክህንና አድራሻህን ሰጥተውኝ ነበረ። መልእክት ነበራቸው ለአንተ የሚነገር። ምን ነው? በሰላም? አዎ ሰላም ነው።
ሬዲ ነህ ለመስማት ምን ነበር መልእክቱ? አዎ እሺ። አይ የሥራ ባልደረቦች በጣም ነው የምንወደው፣ በጣም ነው የምናከብረው። ነገር ግን የሰውነቱ ጠረን እያስቸገረን ነውና እባክህ ታጠበልልን ብለውኝ ነው። ማን ያለ? የሥራ ባልደረቦች ናቸው ጓደኞች። ስም መናገራችን? አይ ስማቸውን ይቅርታ አልነግርህም፣ ግን ያው መልእክቱ አንተ ጋር እንዲደርስ ፈልገው ነው። ይቅርታ የቀለድክ ነው ወይስ? አይ የቀለድኩ አይደለም። መልእክቱ በትክክል አንተ ጋር መድረሱን እርግጠኛ ነኝ። እኔ አላውቅም እና የሚያውቅ ሰው ግን አለ። ኦኬ። ስለዚህ ማን እንዳለኝ መናገራችን? እሱን አልነግርህም። ነገር ግን በቅንነት ያው እነሱ ሊያጡ ስለማይፈልጉ ንጽህናን እንድጠብቅ ነው እየነገሩ ያሉት። አው አውቄ ነው በላቸው። እነሱ እግራቸው ስለሚሸጥ ይቅርታ ምን አልከኝ? አውቄ ነው በላቸው። እነሱ እግራቸው ስለሚሸጥ ብብቴንም አልታጠቡ። አይ ጽዳትን ጠብቅ ታጠብ ነው እኮ ያሉ እንጂ ምን አገባህ? አንተ ራስህ ብስ ይቅርታ ይቅርታ አትበለኝ። ይቅርታ ባለጌ ወራዳ ዱሪ። አይ ይሄን አደርስልሃለሁ። የሚተላለፍ ነው፣ ሚዲያ ላይ ያለ ነገር ነው። በል ስርዓትን ያሰው አፈና ተፈጽሞ። እሺ ባለጌ አመሰግናለሁ። ሰላም ደራ ይመቻችሁ። በቃ ታጠብ ነው የተባልከው። እንግዲህ ምንድነው ታጠብ በቃ ምንድነው? ምን ያህል ቢረብሽ ነው ግን እንደዚህ ባልደረቦች እስኪያመርሩ ድረስ እና እንዴ ሻወር ምናምን ቀሰል እዚህ ጋር ብላ ፏፏፏ በል ምን አባቱ መልእክት አድራሾች ግን እግዚአብሔር አይደረግም እንደዚህ። እንዴ በሰው ሞራል ላይ መረማመድ ጥሩ አይደለም። ስታወራ የምትመችክ ቲክቶከር አለች አይደለ? ያቺ ያዳሺ ደምሴ። እሺ አወቃት። ባሏ ዶክተር ነው ምናምን ያልሽው ማለት ነው። እንዴ ኩልትፍም የሆነ ኩልትፍ ራፋፋ ደስ ይላል። ከዛ ማለት ነው እሷ ምን አለች መሰለህ? ከጓደኛዋ ጋር አይ ቲንክ ቪዲዮ ነው አይደለ? እየቀረሽ ነው? አዎ እየቀረሽ ነው። እሺ ለምን አለች መሰለህ? ከባሏ ቺት ቢያደርግባት ከጓደኛ አይ ቲንክ ከጓደኛዋ ጋር መሰለህ ከተሳሳትኩ አረጉ። ከዛ አካውንቴን ኮፒ ሊንክ አድርጉ፣ ከዛ ፎሎም አድርጉን ስታዩት። ከዛ ምን አለች መሰለህ? አይ ቲንክ ከጓደኛዋ ጋር ተጠያይቀው ነው እና ቺት ቢያደርግብሽ ይቅርታ ታደርጊያለሽ ወይ ነው ሎጂኩ። እሷ ይቅርታ አላደርግም ነው ያለችው። ያቺ ደግሞ ሪዝኑን ቼክ አደርጋለሁ መሰለኝ ነው ጭቅጭቁ እና እኔ ቼክ አላደርግም ነው። ቺቲንግ ነው። አሁን እናንተ ማለት ነው ምን ማያስማማኝ ሀሳብ አላችሁ መሰለኝ? አሁን ወንድ ልጅ ቺት አደረገ፣ ኦፍ ኮርስ ቺቲንግ መጥፎ ነገር ነው። ወንድ ልጅ ቺት አደረገ ሲባል የድሮ እንደሚደነገጠው አይደነገጥም። ግን ስቲል ሴት ልጅ ቺት ካደረገች ዘዌ የምትሰጡት እንትን ክብደት ለቺቲንግ ወለ እሷ ቺቲንግ የምትሰጡት ክብደት በጣም ይከብዳል። ከሷ ሰዓት ተነስቼ በርግጥ አሳወደኝ ይላል። እኔ ቺቲንግ ነው ምንም እኔ ሎጂክ ይሄ እንዴት አደረገው ምናምን የሚለው ለጉድ ሎጂክ ውስጥ አልገባም። ግን ሴት ልጅ ላይ ሲሆንና በምን ያው ኮምፓሪዝን አይደለም ሴት ቺቲንግ እኮ ሁለቱም ላይ እኮ ኖርማል አይደለም እኮ ሴት ላይ ይከብዳል ነው እንጂ እኮ ለምን ይከብዳል? ሴት ልጅ እንደሚከብድ አታምኚም ነው አንቺ? አንዳንዴ ኢየሱስ ለምን ይከብዳል? እኔ ባይዘው የሱን ሐሳብ ብቻ አሁን ስለ ያዳሺ አይደለም የምናወራው ማለት ነው እኮ አይደለም። እኔ ከያዳሺ ተነስቼ ነው ይሄን ቪዲዮ መቅረጽ የፈለኩት። እሺ ከዛ እናንተ ስታካብዱ ሴት ልጅ ላይና ወንድ ልጅ ላይ ቺቲንግ ሁለቱም ላይ እኮ ኖርማል አይደለም እኮ ማንንም እኮ የሚስማማን ነገር ነው። ግን ሴት ላይ ክብደቱ ይጨምራል ነው። ለምን ቺቲንግ ነው ሴት ስታደርገው? እሺ በጥያቄ ልመልስልሽ ሳይሆን ራስሽ እንድትመልሹ ላድርግሽ በጥያቄ። ለምሳሌ እኔና አንቺ ዛሬ ወተን እንውጣና አንቺ 100 ወንዶችን ዛሬ አብረን እንተኛ ብለሽ ጠይቂ። እኔ ደግሞ ልውጣና 100 ሴቶችን
ዛሬ አብረን እንተኛ ብለን ብዬ ልጠይቅ አንቺ ስንቱ ይሳካልኛል ብለሽ ታስቢያለሽ? ከመቶ ኢየሱስ ሰምኒ ቆይ ጠያቅሽም በል በቃ አሁን እኮ ማለት ነው ውይይት ነው ያዝነው። አይ መተኛ ካደለም መተኛት በቃ ኖ በቃ ቆይ ልነግርሽ ነው የሚከብደው ለምን እንደሆነ ላስረዳሽ እኮ ነው። ከመቶ መቶ ይሳካልሻል እንደው እሺ ታዩና ፈለገ የጨፈ ምን ያለ እንትን እኮ ይኸውልሽ ከመቶ ታዩና 98 ሁለት እንደው ኮራ ያለ ይሆነ አለ ስሜቱን መግዛትን ሚል ተገኘን በልና 98 ይሳካልሽ እንበል። እኔስ ከመቶ ሴት ስንት ይሳካልኛል? ምንም አይሳካልህም አይደለ? ዛት ሴት ይኸውልሽ የወንድ ልጅ በጣም ውዱ ነገሩ ወንድነቱና ክብሩ ነው። ገባሽ? ወንድነቱና ክብሩ ነው። ወንድ ልጅ ከባዱ ለሴት መስጠት የሚከብደው ነገር ወንድነቱና ክብሩን ነው። ሲወድሽ ሲያፈቅርሽ ብቻ ነው እነዚህ የሚሰጠው። ሴክሹዋል ፊሊንጉ ግን ርካሹ ነገር ነው። የወንድ ልጅ ርካሹ ነገር ነው። ገባሽ? ለዛ ነው እኔ አንቺ ወጥተሽ 100 ወንድ ዛሬ እንተኛ ብለሽ ብጠይቂ 100 ምሽሉኛል ብለሽ ምታምኚ ታውቂዋለሽ ያንን ነገር። ገባሻ? የሴት ልጅ ግን ውድ ነገሯ ልቧና ይሄ እግሯ መሀል ያለው ነገር ነው። ገባሻ? ሶ ቺቲንግ ላይ ሲመጣ አንድ ሰው ውድ ነገር መስጠት ይከብዳል፣ ርካሹን ነገር መስጠት ይከብዳል። ኦፍኮርስ ውድ ነገሩን ዛት ሴት ልጅ ቺት ስታረግ ውዱን ነገሯን ነው የምትሰጠው። እኛ ደግሞ ቺት ስናረግ ርካሹን ነገራችን ነው የምንሰጠው። እሺ ራስሽ መለሹ ማለት ነው መልሱን አይደለም። እኔ አልመለስኩትም። ምን ሆነ ነው? እኔ አልመለስኩትም። ለዛ ነው ይለያያል፣ ክብደቱ ይለያያል የሚባለው። አንቺ የሆነች ሴት ከባሏ ውጪ ቺት ስታደርግ አይደለም ውድ ነገሯን ከባድ ለማግኘት ከባድ የሆነውን ነገሯን ነው የምትሰጠው። ወንድ ልጅ ግን ከሆነች ሴት ጋር ቺት ሲያደርግ ተራው ነገሩን ነው የሚሰጣት። ስለዚህ የወንዶች ሲሆን ኖርማል ነው። ኖርማል አይደለም። ቺቲንግ ኢዝ ኖት ኖርማል። እኔ ኖርማል ነው እያልኩ አይደለም። የሴት የሚከብደው ለዛ ነው። ሴት ልጅ ከባሏ ውጪ ለማደር ከባሏ ውጪ ቺት ለማድረግና ሴክስ ለማድረግ በጣም ከባድ ውሳኔ ነው የምትወስነው። ልክ ከባድ ይሄ ውድ ነገርሽን ስትሰጪ ከባድ ውሳኔ አይደል የምትወስኚው? ልክ እንደዛ ማለት ነው። ሴት ልጅ ቺት ካረገችበት ትታሃለሽ ማለት ነው። በቃ ልብህ ወተሽላታል። አይ ወንድ ልጅ እኮ ይኸውልሽ ሴክስ በጣም ዊክነሱ ነው። ገባሽ? ስፔሻሊ ሴክስ በጣም አይደለም ትዳሩን እኮ እኔ አንዳንዴ በጣም የሚገርመኝ ይኸውልሽ እኔ እኮ አሁን እንትን ኤክስኪውዝ እያቀረብኩኝ አይደለም እኮ ለቺቲንግ ምናምን ነገር ግን ወንድ ልጅ ማለት ነው በጣም ይሄ ስሜት በጣም እንደሚከብደው የምታውቂው አይደለም። ሚስቱን ልጆቹ የሚያሳጣ ነገር ህይወቱ የሚያሳጣ ነገር በሴክስ ምክንያት ሲያደርግ አይተሻታቂም? ሰምተን አናውቅም? ለምሳሌ አንድ ወንድ በጣም የተማረ ነው አንዲትን ሴት ቢደፍራት የሚመጣበትን ነገር ያውቃል። እስሩን ከማህበረሰብ መገለሉን ምናምን ያውቃል። ግን እንደዛም ሆኖ ያቺን ስሜት መቋቋም አቅቶት ያንን ውሳኔ ወስኗል። በቃ የሞተት እኮ ወንድ ልጅ ነው እንደዛ አይደል? በቃ እሱ በጣም ስቱፒድ ነው። ይሄ ላይክ ለሰከንዶች ስሜት እንኳን ራሱ መግራት ማይችል ሰው ነው። ግን ለዛ ነው ሴት ልጅ ላይ ቺቲንግ የሚከብደው። በቀላሉ ይኸው ራስሽ መለሹ። በስመ ወንዱ በቃ የመቸው ሀሳብ በቃ ግልጽ አድርጎ ነው ያብራራው። ዶሮ ዋኒ የኔ ሀሳብ ቺቲንግ ኦልሬዲ በቃ ማለት በሴትም ይሁን በወንድ የሚደገፍ ነገር አይደለም። በቃ ማለት የተወገዘ ነገር ነው። በሁለቱም በኩል የሚደገፍ ነገር የለውም። እስቲ የእናንተ ሀሳብ ደግሞ እስቲ ኮሜንት ላይ እስቲ ማለት ምን በእናንተ አይን ስታዩት በወንድ ይከብዳል ወይስ በሴት? እስቲ ኮሜንት ላይ እስቲ ሀሳባችሁን ኮሜንት ላይ